የጅቡቲ ወደቦች ጠንካራ ውድድር ከሶማሌላንድ ይጠብቃቸዋል የሚሉ ዘገባዎች እየወጡ ይገኛሉ። ኢሳያስ አሰብን ለኢትዮጵያ ከፍቼ በመስጠት የጅቡቲን እንጀራ አልበላም ሲሉ ማፌዛቸውን የቅርብ ጊዜ ታሪክ ነው። ጅቡቲ የወደብ ቁማር መጫወት ጀምራለች። እሱም ግብጽ ያነጣጠረችበት የጅቡቲ ዶራሌ ወደብ ነው። እነሆ አነጋጋሪው ቀይ ባህር ዛሬም በአዲስ መልኩ እያነጋገረ ነው። አዲሱን የጅቡቲ ጂኦፖለቲካዊ ቁማር እና አልጠግብ ባይነትን እንዳስሰዋለን። ጅቡቲ ውስጡን የራሷን መንገድ እየተጓዘች ነው። ከግብጽ ጋር አዲስ የፖለቲካ ፍቅር ውስጥ ገብታለች። የግብጽ ባለስልጣናት ከሰሞኑ በጅቡቲ ቆይታ አድርገው በወደብ ጉዳይ መክረውና ዘክረው ወደ ካይሮ ተመልሰዋል። ወደ ጅቡቲም ስትጠጋ ወደብ ፈልጋ ሳይሆን ጉዳዩዋ ኢትዮጵያ እንደሆነችም የጅቡቲ ባለስልጣናት ያውቁታል። ግን ደግሞ የጅቡቲ ባለስልጣናት ግብጽም አይቅርብን ኢትዮጵያንም እንፈልጋታለን እያሉ ነው። ጅቡቲ ሁለት ዓለም አቀፍ ወታደራዊ ባላንጣ የሆኑትን አሜሪካ እና ቻይናን ሳይቀር በአንድ ጠባብ ባህር ላይ ወታደራዊ ቤዝን በመስጠት ገቢ የምትሰበሰበው አገር መሆኗ ይታወቃል። ይሁንና በዚህ መሃል ነጋዴዋ ጅቡቲ ሁሉን አገኘለው ያለ ሁሉም ያጣል ወደሚለው እያመራች ነው። ሌላ አዲስ ኃይል በቀይ ባህር አቅጣጫ እየመጣ ነው። ይህም አዲሱ የቀይ ባህር ኃይል ሶማሌላንድ ናት። አሁን ሶማሌላንድ ለጅቡቲ ከባድ ራስ ምታት ሆናለች። ሁለቱም ጎረቤት የሆኑ የአፍሪካው ቀንድ ሀገራት ሲሆኑ ጅቡቲ ካላት በላይ ሶማሌላንድ ብዙ ነገር ያላት አዲስ ሀገር ሆና መከሰቷ የጅቡቲ ባለስልጣናትን እያሳበደ ይገኛል። ሶማሌላንዶች እንደ ኢሳያስ የጅቡቲን እንጀራ አልበላም ሐራም ነው የሚሉ አይደሉም። ቀይ ባህር አጠቃላይ ርዝመቱ 2250 ኪሎ ሜትር ወይም 1400 ማይልስ ነው። የሚገኝበት ትክክለኛ ቦታ ሲመላከት በሰሜን ምስራቅ አፍሪካ እና በአረብ ሰላጤ መካከል ሆኖ ይታያል። በሰሜን ምስራቅ አፍሪካ የሚገኙት ሀገራት በአንድ አቅጣጫ ቀይ ባህርን ሲያወስሙ፣ በአረብ ሰላጤ በኩል ደግሞ የመካከለኛው ምስራቅ ሀገራት ያወስሙታል። በሰሜን ምስራቅ አቅጣጫ በቀይ ባህር ዳርቻ የተደረደሩት ሀገራት ግብጽ፣ ሱዳን፣ ኤርትራ፣ ጅቡቲ እና አነጋጋሪዋ ሶማሌላንድ ይገኙበታል። በማዶ በኩል ማለትም በምስራቅ አቅጣጫ በአረብ ሰላጤ በኩል ቀይ ባህርን የሚያወስሙ ሀገራት ደግሞ ሳውዲ አረቢያ፣ የመን፣ ዮርዳኖስ እና እስራኤል ናቸው። በአጭሩ ቀይ ባህር የአፍሪካና የእስያን አህጉር ለሁለት ሰንጥቆ የሚያልፍ ስትራቴጂካዊ ጠቀሜታ ያለው ባህር ነው። ቀይ ባህር በስፋቱ ሲታይ በአንዳንድ ቦታዎች ላይ ጠባብ፣ በሌሎች አቅጣጫዎች ደግሞ የሚሰፋበት ሁኔታ አለ። ውድ የአዲስ ዜና ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ከታች ያለውን የደወል ምልክት በመጫን አዳዲስና ትኩስ ዜናዎች በፍጥነት እንዲደርሳችሁ ያድርጉ። ቀይ ባህር ሰፊ ነው የሚባለው በሳውዲና ኤርትራ መካከል ያለው የማዶ ለማዶ ርቀት ነው። የቀይ ባህር ርቀቱ ሲለካ እጅግ በጣም ጠባቡ የሚባለው ርቀት የሚገኘው ጅቡቲ ላይ ነው። ይህ ስፍራ ባቤል ማንደብ በመባል ይታወቃል። ከማዶ በሌላኛው አቅጣጫ ያለችው የመን በቀይ ባህር አቅጣጫ ከጅቡቲ ያላት ርቀት ሲለካ 32 ኪሎ ሜትር ብቻ ነው። የአንድ ታክሲ መንገድ እንደማለት ነው። እንግዲህ ይህ እጅግ ወሳኝ የቀይ ባህር ጠባቡ ክፍል ባቤል መንደብ በመባል የሚታወቀው ታላላቆቹ ሀገራት ጅቡቲን ለጦር ቤዝነት የመረጡበት እጅግ ወሳኙ ምክንያትም ጅቡቲ ያለችበት ባቤል መንደብ በመባል የሚታወቅ የቀይ ባህር ጠባቡ ክፍል ወሳኝ ስትራቴጂካዊ ጠቀሜታ ያለው በመሆኑ ነው። በዚህ ቦታ አሜሪካ፣ ፈረንሳይ፣ ቻይና፣ ጃፓን የጦር ቤዝ አላቸው። ለጦር ቤዝ ኪራያም ለጅቡቲም ረብጣ ዶላርን ይከፍላሉ። በዚሁ አቅጣጫ በጠባቡ ባቤል መንደብ ቦታ በተወሰነ ደረጃ ጅቡቲን የሚጋሩት ኤርትራ እና ሶማሌላንድ ናቸው። ኤርትራ በአሰብ አቅጣጫ፣ ሶማሌላንድ ደግሞ በገልፍ ኦፍ ኤደን አቅጣጫ ይሄንኑ ጠባቡን የባቤል መንደብ ወሽመጥ ከጅቡቲ ጋር ይጋራሉ። ይሁንና ኢሳያስ ለውጭ ኃይሎች ወታደራዊ ቤዝን አልሰጥም የሚል አቋም አላቸው። በአሰብ ወደብ ዙሪያ ከጅቡቲ ባቤል መንደብ ወሽመጥ ጋር ተመሳሳይ ስትራቴጂያዊ ጠቀሜታ ቢኖረውም ለውጭ ኃይሎች ወታደራዊ አገልግሎት ጥቅም ላይ የዋለበት ሁኔታ አልታየም። የየመንን የእርስ በርስ ጦርነት ተከትሎ ሳውዲ የአካባቢውን ሀገራት በማስተባበር በየመን ተዋጊዎች ላይ ጥቃት ስትከፍት ኢሳያስ በዚህ አቅጣጫ ያለው የኤርትራ የአየርና የባህር ክፍል ለተባበረው ጦር ክፍት እንዲሆን የፈቀዱበት አንድ አጋጣሚ የነበረ መሆኑ የሚታወስ ነው። ይህ የሆነው በ2015 ማለትም የዛሬ 10 ዓመት አካባቢ ነው። ከዚያ በኋላም የተባበሩት አረብ ከኤርትራ ጋር በመግባባት በአካባቢው ወታደራዊ ቤዝን የገነባችበት ሁኔታ ቢኖርም በመሃል በሁለቱ አገራት መካከል በተፈጠረው ምንነቱ ግልጽ ባልሆነ ፖለቲካዊ ግጭት የተባበሩት አረብ ኤሚሬትስ አሰብ አካባቢ ያላትን ወታደራዊ ቤዝ በአፋጣኝ ነቃቅላ የወጣችበት ሁኔታ ታይቷል። ከሰሞኑ እንደሚሰማው ከሆነ ደግሞ ግብጽ በአዲስ መልኩ አካባቢውን ለመረከብ ላይታች ማለት ጀምራለች። በሌላ አቅጣጫ ሶማሌላንድ ሀገር አለመሆኗ እና የትኛውንም አገራዊ እጁቅና አለማግኘቷ በሱ አቅጣጫ የሚገኘውን እጅግ ወሳኙን የባቤል መንደብ ስትራቴጂክ የቀይ ባህር ክፍል ለወታደራዊ ቤዝነት በሚል መልኩ ለገበያ ማቅረብ እንዳትችል አድርጓታል። ይህን በመሆኑ ጅቡቲ በዚህች እጅግ ጠባብ በሆነች የባቤል መንደብ የቀይ ባህር ወሽመጥ ኃያላኑን እያጋፋች ዶላርን በማምረት ላይ ትገኛለች።
በዚህ መሃል ከፊል የባቢል መንደብ ባህር ክፍል ተጋሪ የሆነችው ሶማሌላንድ ሀገር ነች በሚል ለመጀመሪያ ጊዜ በእስራኤል በኩል ዕውቅና ሲሰጣት ጅቡቲን ክፉኛ አስደንግጧል። ሶማሌላንድ በእስራኤል የዕውቅና መንገድ የበርካታ ሀገራትን ዕውቅና አገኘች ማለት፣ በሌላ አነጋገር የራሱን የባቢል መንደብ ክፍል ለወታደራዊ ቤዝነት ማከራየቱ አይቀርም። ይህ ማለት በአጭሩ በዚህ ወሽመጥ ላይ አዲስ የገበያ ተቀናቃኝ ተፈጠረ ማለት ነው። ለዚያም ነበር እስራኤል ለሶማሌላንድ ዕውቅና ሰጠች ሲባል ጅቡቲ ተሽቀዳድማ ምን ሲደረግ በማለት ያወገዘችው። ሁሉም የሚንቀሳቀሰው የራሱን ጥቅም አስልቶ በመሆኑ ከእስራኤል የሶማሌላንድ ዕውቅና ጋር በተያያዘ ጅቡቲ ከሰሞኑ ስትንገበገብ እና ስትንተከተክ ከርማለች። የሶማሌላንድ የሀገራትን ዕውቅና ለማን? እሱም የወደብ ጉዳይ ነው። 130 ሚሊዮን የሚሆን ሕዝብ ያላት ኢትዮጵያ ከግማሽ ሚሊዮን ያልዘለለ ሕዝብ ላላት የጅቡቲ ወደብ ጥገኛ ነች። የጅቡቲን ወደቦች ጨምሮ በኢትዮጵያ ዙሪያ ከ7 ያላነሱ የሌሎች ሀገራት ወደቦች አሉ። ከቅርበት አንጻር ከታየ አልሆነም እንጂ የአሰቡ ወደብ ለኢትዮጵያ በእጅጉ ቅርብ ወደብ ነው። ከአሰብ ቀጥሎ ለኢትዮጵያ የሚቀርቡት ወደቦች የጅቡቲ ወደቦች እና የሶማሌላንዱ በርበራ ወደብ ነው። የሶማሌላንዱ የበርበራ ወደብ በተባበሩት አረቡ ኤሚሬትስ በዲፒ ወርልድ ኩባንያ አማካኝነት ከፍተኛ ቴክኖሎጂ እንዲታጠቅ ተደርጎ ተገንብቷል። የሚቀረው ሶማሌላንድ እና ኢትዮጵያን የሚያገናኘው የመንገድና የባቡር መሰረተ ልማት ነው። ሁለቱ ከተሳኩ የበርበራ ወደብ ከጅቡቲ ወደቦችን በሚበልጥ መልኩ ስለተገነባ የኢትዮጵያን የወደብ ፍላጎት መሳቡ አይቀርም። የሶማሌላንድ የሀገራትን ዕውቅና ለማግኘት የምትንቀሳቀስበት ሂደት ጅቡቲን ሰላም የነሳት ሶማሌላንድ ከቀይ ባህር ጋር በተያያዘ ያላት ስትራቴጂካዊ ጠቀሜታ ላይ የምትገኝ በመሆኗ ነው። አሁን ለሶማሌላንድ ሀገር ዕውቅና ያጎናጸፈችው እስራኤል በሶማሌላንድ ላይ ወታደራዊ ቤዝን መመስረቷ የማይቀር ነው። አንዳንዶቹ እንደውም እስራኤል በበርበራ ወደብ ኤርፖርት ላይ ግዙፍ ወታደራዊ ቤዝን ገንብታለች እያሉም ይገኛል። ሌላው ቀርቶ ሀገራዊ ዕውቅናውን ለሶማሌላንድ ለመስጠት አልሯሯጥም። ሶማሌላንድን በተመለከተ ቀደም ሲል የነበረኝ ፖሊሲ ባለበት ይቀጥላል ያለችው አሜሪካ ሳትቀር በሶማሌላንድ የባህር ዳርቻ ወታደራዊ ቤዝን ለማቋቋም የጥናትና የፍተሻ ስራዎችን መስራት ጀምራለች የሚሉ መረጃዎች ቀደም ባሉት ጊዜያት ተከታትሎ ሲወጡ ታይተዋል። የተወሰነ የአሜሪካ ጦርም በርበራ ላይ ታይቷል። የትራምፕ አስተዳደር ከሶማሌላንድ ጋር ሚስጥራዊ ግንኙነቶችን ማድረግ ከጀመረዋል አደር ብለዋል። እስራኤልም በድንገት ለሶማሌላንድ ሀገራዊ ዕውቅና የሰጠችው ከሚሰጣት ጥቅም አንጻር ነው። ዘአፍሪካ ፕላስ ከሳምንታት በፊት ባሰራጨው አንድ ዘገባ አሜሪካ ቀደም ብላ የበርበራ ኤርፖርትን ስታድስ የነበረ መሆኑን አመልክቷል። አሁን ሶማሌላንድ በርበራ ገቡ የተባሉት የአሜሪካ ጦር አባላት ቁጥራቸው ባይታወቅም ጠንከር ያለ ትጥቅ ያላቸው መሆኑ በዘገባው ተመልክቷል። አሜሪካ ከሶማሌላንድ ጋር ወታደራዊ የደህንነት መረጃዎችን ለመለዋወጥ ከዚህ ቀደም የሁለትዮሽ ስምምነት የተፈራረመች መሆኑን ይሄው የመረጃ ምንጭ የሆነው ዘአፍሪካ ፕላስ ባሰራጨው ዘገባ አክለዋል። ዘገባው በርከት ያሉ በወታደራዊ አቅማቸው የፈረጠሙ ሀገራት በአፍሪካው ቀንድ ላይ ወታደራዊ ቤዝን የመሰረቱ መሆናቸው እና እንደ ቻይና እና ሩሲያ ያሉ ሀገራትም ወደ ቀጠናው እየተሳቡ መሆናቸው አሜሪካ ከጅቡቲ ወታደራዊ ቤዟ በተጨማሪ በሶማሌላንድም ተጨማሪ ወታደራዊ ቤዝን ለመገንባት ፍላጎት እንዲያድርባት ያደረገ መሆኑንም አመልክቷል። እስካሁን ባለው ሁኔታ በዚህ ጉዳይ አሜሪካም ሆነ ሶማሊያ በሶማሌላንድ ጉዳይ ያሉት ነገር የለም። ጅቡቲን የሶማሌላንድ ጉዳይ እንዲያንገበግባት ያደረገበት አንዱ ምክንያትም በወደብም በወታደራዊ የቤዝ ኪራይም ተቀናቃኟ ሀገር ሆና ብቅ እያለች በመሆኗ ነው። እንደ ኢሳያስ ሐራም ነው የጅቡቲን እንጀራ አልዘጋም አላለችም። በነገራችን ላይ ትራምፕ እስራኤልን ተከትዬ ለሶማሌላንድ ሀገራዊ ዕውቅናን አልሰጥም ሲሉ ሰሞኑን ያሳውቁ እንጂ ፖለቲካ እንደ ሁኔታው ተለዋዋጭ ነው። ትራምፕ ደስ ባላቸው ጊዜ ሶማሌላንድ ሀገር ናት ሊሉም ይችላሉ። ከሶማሊያ ተገንጥያለሁ በሀገርነት ወቁኝ በማለት ላይ ላለችው ሶማሌላንድ ሀገራዊ ዕውቅናን ለመስጠት እንቅስቃሴ ላይ መሆናቸውን የሚያመለክቱ መረጃዎች ከወደ ዋሽንግተን ሲወጡ መክረማቸውንም እዚሁ ጋር ማስታወስ ይገባል። የአሜሪካ ሴኔት የውጭ ግንኙነት የአፍሪካ ጉዳዮችና የዓለም ጤና ፖሊሲ ኮሚቴ ንዑስ ሰብሳቢ የሆኑት ሴናተር ቴድ ክሩዝ ፕሬዝዳንት ዶናልድ ትራምፕ ለሶማሌላንድ ሀገራዊ ዕውቅናን እንዲሰጡ ከወራት በፊት ይፋዊ ደብዳቤ የጻፉ መሆኑ የሚታወስ ነው። ዘአፍሪካ ፕላስ ከሳምንታት በፊት ባሰራጨው አንድ ዘገባ አሜሪካ ቀደም ብላ የበርበራ ኤርፖርትን ስታደስ የነበረ መሆኑን አመልክቷል። አሁን ሶማሌላንድ በርበራ ገቡ የተባሉት የአሜሪካ ጦር አባላት ቁጥራቸው ባይታወቅም ጠንከር ያለ ትጥቅ ያላቸው መሆኑ በዘገባው ተመልክቷል። በዚህም ሴናተሩ ሶማሌላንድ የአሜሪካ ቁልፍ የጸጥታና ዲፕሎማሲ አጋር በመሆን አሜሪካ በአፍሪካ ቀንድ ቀጠና የብሔራዊ ደህንነት ጥቅሞቿን እንድታስከብር ከፍተኛ ሚና ስትጫወት መቆየቷን በደብዳቤያቸው ላይ ጠቅሷል። ከዚህ ጋር በተያያዘም ሶማሌላንድ የአሜሪካ ጦር ሰፈርን እንድታቋቁም መጋበዙን ከእስራኤል ጋር ግንኙነቷን ማጠናከር እንደምትፈልግ እና የአረብ ሀገራት የእስራኤልን ግንኙነት ያሻሻለውን የፕሬዝዳንት ትራምፕ እና አብርሃም አኮርድ የተባለውን ስምምነት እንደምትደግፍ ክሩዝ በደብዳቤያቸው ያመለከቱበት ሁኔታ ታይተዋል።
በዚህም ሴናተሩ ሶማሌላንድ ለአሜሪካ አስተማማኝ አጋር ሆና እንድትቀጥል አሜሪካ ሀገራዊ እውቅና ልትሰጣት ይገባል ሲሉም ጠይቀዋል። ይህ እንግዲህ የሆነው እስራኤል ባለፈው አርብ ለሶማሌላንድ ሀገራዊ እውቅናን ከመስጠቷ ከወራት በፊት ነው። ከእስራኤል አንጻር ሴናተሩ ያሉት ነገር ሁሉ ሆኗል። እናም ትራምፕ እስራኤልን ተከትሎ በአዲስ የእውቅና ሐሳብ አይመለሱም ማለት ፖለቲካ ከጥቅም አንጻር ያለውን የተለዋጭነት ባህሪ ጠንቅቆ አለመረዳት ነው። ሶማሌላንድ በትራምፕ አስተዳደር በኩል ሀገራዊ እውቅና እንዲሰጣት እየሰሩ ያሉት የአሜሪካ ሴኔት የውጭ ግንኙነት፣ የአፍሪካ ጉዳዮችና የዓለም ጤና ፖሊሲ ንዑስ ኮሚቴ ሰብሳቢ የሆኑት ሴናተር ቴድ ክሩስ ብቻ አይደሉም። ሌሎች በርካታ ሴናተሮች እና የኮንግረስ አባላትም አሉ። የኮንግረስ አባሉ ስኮት ፔሪም የሶማሌላንድ ነፃ አገር ናት በሚል አዘጋጅተው ለኮንግረሱ አቅርበዋል። ፕሬዝዳንት ትራምፕ ቢሆኑ ከዚህ ጋር በተያያዘ ጥያቄ ቀርቦላቸው በሰጡት ምላሽ ጉዳዩ ውስብስብ ቢሆንም እየሰራንበት ነው ሲሉ በአስተዳደራቸው በኩል ነገሩ ጠበቅ ተደርጎ እንደተያዘ ያሳወቁ መሆኑን አይዘነጋም።